ብዙ ሰው ይሳሳትና ለገንዘብ ይገዛል። እኔ ለገንዘብ ተገዝቼ አላውቅም። እዛ የነበረ የሚያውቀን ሰው ሁሉ በትክክለኛ ያበድን ነው የመሰላቸው። በቃ እንዴት ነው የአሜሪካን ሀገር የመጨረሻውን ኑሮ ነው በፈረንጆች ደረጃ የምኖረው። ዎል ስትሪት 12 ዓመት ሰራው። የምንሰራው አሜሪካን ሀገር አሉ ከሚባሉ ትላልቅ ኩባንያዎች በሙሉ አማካሪ ነን። ኧረ ምንም ማለት እዚህ ለመምጣት አላሰብንም። እዚህ ሆነን ወሰንን። አሚን እንግዲህ ሎስ አንጀለስ ውስጥ ግቢያችን 8000 ሜትር ካሬ ነው። ቤቱ 2000 ሜትር ካሬ ነው። ታክሲ በነዳኔ ጉዳይ አይደለም። ደግሞ ሳቆም ቁርጥ ነው። አንድ እግር ትቼ አልመጣሁም። በቀን አንዴ ነው የምትበላው? በቀን አንዴ እበላለሁ። ስበላ በደንብ እበላለሁ። እኛ እንግዲህ አሁን ለምሳሌ አንድ ሰው 100 ዓመት ዝም ብሎ ቁጥሩ እንዲመች ማለት ነው በኖርማል ህይወቱ ይኖር እንደነበረ በዚህ ብሄድ ሜይ ቢ 130 ይኖራል ማለት ነው። የትኛው ሰዓት ላይ ነው የምትመገበው? ምሳ ሰዓት ነው የምበላው እኔ። ግን ለውጥ የለውም። ቁርስም ማረከው ራትም ማረከው ለውጥ የለውም። በቀን አንዴ ነው የምትበላው? በቀን አንዴ እበላለሁ። ስበላ በደንብ እበላለሁ። ስበላ ምግቡ ሰውነቴ ደግሞ ኦኬ የተመጣጠነ ሰውነታችን ምንድን ነው የሚያስፈልገው? ምን አይነት ምግብ ነው የሚያስፈልገው? ፕሮቲን፣ ፋት፣ ሚነራልስ፣ ቫይታሚንስ፣ ትሬስ ሰብስታንስስ የሚሏቸው አሉ። ሁሉም ምግቤ ውስጥ ለማግኘት ሞክራለሁ። ከዛ ደግሞ ያው አንዳንዴ ሰፕሊመንት አደርጋለሁ። ግን የኔ ምግብ አሁን 60-70 በመቶ ፋት ነው የምመገበው። ደግሞ በሌላ መልኩ እኮ ፋት መመገብ የለብንም ይባላል። በቃ እንዳልኩ ነው። ይሄ 2 ፕሮግራም ይወጣዋል ሳይንስ። አሁን 2016 ከ2 ዓመት በፊት አንድ ጃፓኒዝ ሳይንቲስት ነው ኖቤል ፕራይዝ ኢን ሜዲሲን ያገኘው። በማያዳግም ሁናቴ በሳይንስ ያረጋገጠው ልክ አሁን የማወራህን ነገር በሴሉለር ሌቨል ገብቶ እንዴት አድርጎ ዳሜጅ የሆኑትን ሴሎች ሄዶ እንደሚበላ እንደሚያቃጥል። ምግብ ሲመጣ ደግሞ ስቴም ሴሎች ይመጡና ያ የተገደሉትን በአዲስ የተስተካከለ ይተካል። ይሄን በቃ አሁን ሳይንስ ነው ይሄ። እና የበፊቱን አመለካከቱ ቁርስ ካልተበላ እንዴት ባዶ ሆዴ እንዴት ተኛለሁ ምናምን በቃ የተገላቢጦሽ የሚያሳዝን ነገር። ኤንድ ኦፍ ኮርስ ነው ውጭም ሀገር ቢሆን ምናምን ይሄ የምግብ ኢንዱስትሪ በጣም ትልቅ ኢንዱስትሪ ነው። እኛ ቁርስ መብላት አቆምን ማለት እኮ ከሰሩ ምናምን እነሱማ በቃ ሳይንሱ እኮ ትንሽ እንድትዋጋ እንድትበላ ነው የሚደረገው። ቢዝነሱንም በሽታ የለም ማለት ሜዲካል ኢንዱስትሪው ራሱ ከሰረ ማለት ነው። እና ሳይንሱ ግን አሁን እየመጣ ነው እንዳልኩ። እኔ በተግባር ከምንም ነገር ቅድሚያ የምሰጠው ጤናዬን ነው። ራሴን እንደ አንድ ሲስተም እንዲተቆጣጠሩ ነው የምኖረው። መንፈሳዊ ህይወት ላይ ደግሞ ስታይ በተለይ ገዳም ያሉ አባቶች በ24 ሰዓት ውስጥ የሚበሉት በጣም ትንሽዬ ቆሎ ነገር በልተው ላለፈው 70-80 ዓመት ከተማ ውስጥ ከምንኖረው ከኛ ኑሮ በተሻለ ይኖራሉ እየጸለዩ። እና ይሄን ስታስበው አባቶቻችን በመንፈሳዊ ህይወት ይሄንን ቀድመውም ያውቁታል። አሁን ሳይንሱ ነው ቀደም ሲል እንዳልከው ዓለማዊው ነገር እዚህ ጋር ፕሮቲን ያስፈልጋል እንዲያስፈልጋል እያሉ ምግብ ይሸጡልሃል። ከምግብ ውስጥ በሽታ ታተርፋለህ፣ ከዛ መድኃኒት ይሸጥልሃል። እንዲህ እየተባለ እና ዓለምም ሀብታም እየሆነች መጣች። በፊት እኮ በቀን አንዴ ለመቀለብ የለም በቂ። ለዚህ ነው 2-3 ቀን የሚሄዱት። አሁን በቀን 10 ለመቀለብ ማምረት ተችሏል። ስለዚህ እሱ መሸጥ አለበት። አንድ ደግሞ እድሜ ማራዘም ላይ አሁን የእንስሳ ጥናቶች ላይ ለሰው ልጅ በጣም ይቀራረባል። አይጥ ምን አለ ግን ይሄ ሪስስ ማንኪ የሚሏቸው አሉ። በቃ ከእንስሳ ሁሉ ለሰው የሚቀራረብና እዛ ውስጥ የሚሰራ ኤክስፐሪመንት እድሜያቸው ደግሞ አጠር ስለሚል አሁን የምልህን አይነት ቆይቶ መብላት ብዙ አለመብላት እንዲህ የሚለውን የነዚህን እድሜ በ30 በመቶ አሳድጎታል፣ አስረዝሞታል። ያን ተጨማሪ 30 በመቶ ጤነኛ ሆነው ነው የሚቆዩት። ያረጉት ጥናት እዚህ ጋር ያው ብዙዎቹን እንደፈለጉ ምግብ እንዲበሉ ለቀዋቸዋል። እነዚህን ትንሽ ምግብ እያጾሙ ነው የሚያበሏቸው። ላይክ ዓመት 2 ዓመት ውስጥ አንድ ሰው ሙሉ እድሜ እንደሚሆን ነው የሚሄዱት እና ትንሽ ከዛ ረዘም ይላል። ልዩነታቸውን ሳያቸው እነዚህ የበሽተኛ ማዕት ዝም ብሎ በጊዜ የሚያልቁ ናቸው። እነዚህ ምንም አያማቸውም 30% ሞር ይኖራሉ። እኛ እንግዲህ አሁን ለምሳሌ አንድ ሰው 100 ዓመት ዝም ብሎ ቁጥሩ እንዲመች ማለት ነው በኖርማል ህይወቱ ይኖር እንደነበረ በዚህ ብሄድ ሜይ ቢ 130 ይኖራል ማለት ነው። ከጤናም ሁሌም ጥሩ ስሜት ከመያዝም ሌላ
እድሜ የማራዘምን ባህሪ ያለው። እድሜ የሚያራዝመው ለምንድን ነው? እኛ ነን እድሜ የምናሳጥረው የማይሆን ነገር እያደረግን። ዋናው ርዕሳችን እንግባና ወደ ኢትዮጵያ ከመጣ ላለፈው 25 26 ዓመታት ያህል ጊዜያቶች ውስጥ በፊት መቼም ወደዚህ ከመምጣት በፊት የወጣትነት ዘመንህን ከትምህርት ጋር ተያይዞ ኢትዮጵያ ከመምጣት በፊት ያሳለፍከውን ህይወት እስቲ ደግሞ አውራኝ። ኦኬ ከዚህ አሜሪካን ሀገር ሲሄድ ልክ 20 ዓመቴ ነበር። እንዳልኩህ በፈረንጆች 74 ዩኒቨርሲቲ ተዘጋ። እድገት በህብረት ዘመቻ ደርግ እንደገባ የመጀመሪያውን ሄድኩኝ። እንዴት ሄድክ? ሀረር ውስጥ በደኖ የሚባል ቦታ። በደኖ ያኔ መንገድ የለውም። የጭነት መኪና አለ በወር አንዴ እዛች ከተማ። አንድ አረብ ሰውዬ ነበር እንደውም አስታውሰዋለሁ። ሱካር፣ ጨው፣ ምን ያቺ መንደር የሚያስፈልጋትን ነገር በሙሉ ላይ ድረስ በሸራ ጭናት። መንገደኛ እዛ ላይ ገመድ ይዞ ይቀመጣል። መንገድ የለም። ሜዳውን እንዴት ነቶት እንደሚገባው አታውቅም። ራሱ ነበር የሚነዳው። ራሱ ነው የሚነዳው። በደኖ ያው እድገት በህብረት ዘመቻ እሱም ራሱን የቻለ ሌላ ረጅም ወሬ ነው። ብቻ ከዛ ተመለስኩኝ። አሜሪካን ሀገር ሄድኩኝ በ76 በፈረንጆች። ልክ 20 ዓመት ነው አሜሪካን ሀገር ኖሬ። በዛችሁ በጃንዋሪ 76 ሄድኩኝ። በጃንዋሪ 96 ተመልሼ ኢትዮጵያ ገባሁ። አሜሪካን ሀገር የመጀመሪያውን 8 ዓመት ትምህርት ላይ ነው ያሳለፍኩት። አንደር ግራጁዌት ትሪፕል ሜጀር ነው ያለኝ፣ ኢኮኖሚክስ፣ ፖለቲካል ሳይንስ እና ፊሎሶፊ። ከዛ ግራጁዌት ስኩል እንደገና ማስተር ሰራው በኢኮኖሚክስ። ከዛ ደግሞ እንደገና ቢዝነስ አድሚኒስትሬሽን ደግሞ ሌላ ማስተር ሰራው። 8 ዓመት ትምህርት ቤት ላይ ነው የቆየሁት እንደሄድኩኝ። ከዛ በኋላ ኦኬ ያው ስራ ብቻ ኒውዮርክ ነበር መሄድ የፈለኩት። ዎል ስትሪት ኢንቨስትመንት ባንኪንግ ፋይናንስ ነበር መግባት የፈለኩት። መጨረሻ ኤምቢኤ የሰራሁትም ቢዝነስ አድሚኒስትሬሽን እዛ ለመሄድ ነው። ዎል ስትሪት 12 ዓመት ሰራው። እሱም ራሱ በጣም ሰፊ ወሬ ነው። ዎል ስትሪት ማለት የአሜሪካን ሜቢ የዓለም የፋይናንስ ማዕከል ማለት ነው። ሰፊ እንቅስቃሴ አለ። የምንሰራው አሜሪካን ሀገር አሉ ከሚባሉ ትላልቅ ኩባንያዎች በሙሉ አማካሪ ነን። ለነሱ ገንዘብ የምናመጣው ያው ኢንቨስትመንት ባንከሮች ናቸው። አክሲዮን በመሸጥ ቦንድ በመሸጥ ኢንዱስትሪዎች እያዩ ይሄ አንዱ ከአንዱ ጋር ማገናኘት ምን ብቻ በዓለም ደረጃ ፈጣን ፉክክር ያለበት እና ብዙ ትምህርት የምትወስድበት ከትምህርት ቤቱ እኩል ስራ ላይ የተማርኩት ነው። እሱን 12 ዓመት ሰራው። 6 ዓመት ኒውዮርክ ሲቲ፣ የመጨረሻውን 6 ዓመት ሎስ አንጀለስ ካሊፎርኒያ። በቃ ብዙ የተለያዩ ሴክተሮች ላይ የመጨረሻው 6 ዓመት ካሊፎርኒያ ሆኜ ይሄ ኢስት ኮስት ዌስት ኮስቱን በሙሉ ከካሊፎርኒያ አፕ ቱ ሲያትል ኦሬገን ከበር አደረግ ነበር። ዋና ትኩረት የማደርግባቸው ኤሪያዎች ቴክኖሎጂ፣ ባንኪንግ እና ሪል ስቴት ነበሩ። ዌስት ኮስት ዩኤስ ከኢንተርቴንመንት ኢንዱስትሪ ውጭ እሱ ነው። እሱን 6 ዓመት አደረኩ። እዚህ በቃ ዝም ብሎ ለማየት መጣው። ለእረፍት ነው የመጣኸው? ያውም ታንቄ ነው የመጣሁት ማለት ይቻላል። እንዴት ነው እሱ? እኔ እዛ በቃ እዛ ዓለም ውስጥ ገብቻለሁ። መተንፈሻ የለም። ትራቭል አደርጋለሁ፣ ሰራለሁ። ኑሮ ጥሩ ነው። ኢትዮጵያ አንዱ እነዚህ ሀገር መኖሬ ይገርማል። አላደኩበትም እኮ ሀገሩን ነገርኩ። አፌ ፈታሁት በሌላ ቋንቋ። አሁንም ግን ትችላቸዋለህ እነሱ ቋንቋዎች? ስዋሂሊ ደህና ነኝ። አረብኛ ጠፍቷል፣ ምንም ጠፍቷል። እና አልኖርኩም እዚህ። ሃይ ስኩልም እዚህ የተማርኩት አይሲኤስ ነው። ያ ውጭ ሀገር በለው 9ኛ ክፍል ስገባ እኮ ስሜን በአማርኛ አልጽፍም። የሚገርም ነው። ማትሪክ ግን አልፌያለሁ እዛው እየተማርኩኝ አይሲኤስ። እና እዛ ገብቼ እውነቱን ለመናገር ረስቼዋለሁ ኢትዮጵያን። ለምን ትዝታ የለኝም፣ ጓደኛ የለኝም፣ እዚህ አላደኩበትም። ምንም ትዝ የሚለኝ ነገር የለም። ጠፍቻለሁ። ግን ባለቤቴ ኢህአዴግ እንደገባ በመጀመሪያው ዓመት መጣች። ያኔ ኦልሬዲ 3 ልጅ አለን።
እናቷ ነበሩ ያኔ አሮጊት ናቸው። ትወዳቸዋለች። እሷ መታ ቆየች እዚህ 3 ወር ከርማ መጣች። በቃ ደስ ይላል ምናምን። እሺ በጣም ጥሩ። በአመቱም እንደገና መጣች 3 ወር ከርማ ተመለሰች። 3ኛው ዓመት ላይ ስለው 1 ሳምንት መተሳታይ እንዴት ይሆናል? ስንት ስራ ሆልድ አድርጌ መቼስ እሺ በቃ እውነቴን ነው የምልህ አይምሮዬ ውስጥ ያለው የሆነ ደግሞ አዲስ አበባ ያኔ እኔ ስመጣ ከዛም ብዙ በቃ ትንሽ አሁን ሜቢ እኛ አላውቅም ብቻ ትንሽ ከተማ ለማለትም የሚያስቸግር ነገር ምናምን እሺ ቤተሰቦቼም እናቴም አባቴም አሉ። እሺ ስለዚህ አይቻቸው እመጣለሁ ብዬ ለሳምንት መጣሁ። ትዝ ይለኛል ስናርፍ ቦሌ ነው ያረፍነው። ክረምት ነው፣ ዶፍ ዝናብ ይዘንባል። የድሮ ኤርፖርት ነው፣ አዲሱ ነገር የለም። ማብራት ሁሉ በደንብ የለም፣ ጨለማ ነገር ነው የሚታየኝ። የሆነ ነገር በርቷል። ከአይሮፕላን ስንወርድ እውነቴን ነው የሆነ ብርድ ልብስ ምናምን ያደረገ ክላሽ ያደረገ ነው ወታደሩ። ዩኒፎርምም የለም። ይዘንባል ገባው። ግን የሆነ ነገሩ ገና ሳርፍ ስሜቱ የሆነ በቃ እንዴት ነው ደስ ብሎኝ ነው መጣው ያለሁት። ገባን። ቦሌ መንገድ ራሱ ዶፍ ይዘንባል፣ ማብራቱ አይታይም ምናምን። እናቴ ቤት ገባን። በማግስቱ ጧት 12 ሜክሲኮ ስኩዌር አጠገብ ነው የምትኖረው፣ ኤዩ አጠገብ። ተነስቼ ጧት 12 ሰዓት በእግሬ ሜክሲኮ ስኩዌር ምናምን ስዞር ልክ የሆነ እንዴት ነው ቤቱ የገባ ሰው ታውቃለህ። እንግዲህ የነበርኩበት ኑሮ እዛ ደግሞ በቃ ጥሩ ኑሮ ውስጥ ነበርኩኝ። ምን ሶስተኛው ዓለም ሀገር ሂጅ አይቼ እንኳን አላውቅም። ገባሁ እዚህ በቃ የድሮ ደግሞ እንዴት ነው አሁን እኮ አዲስ አበባ ትልቅ የሰለጠነች ከተማ ነች። ብቻ የሆነ ነገሩ ጭሱም ደግሞ በቃ አበሻ ብቻ ነው ማለት የሆነ ነገር ደስ አለኝ። ማታም እየወጣን ከተማ እናያለን፣ ዘመድ ምን ብቻ አዲስ ነገር። የኔ ባህሬ ከልጅነቴ ነግሮኛል፣ ጨዋታ አልጠግብም። ቤት ከሰፈር ተፈልጌ ነው በቃ ታንቄ የምመጣው እና አዲስ ነገር ወዳለው። ይሄ ጸጥ ያለ ነገር አልወድም፣ ይሰለቸኛል። እና የሆነ አስቤ የማላውቀው አዲስ አድቨንቸር ታየ። ሳምንቱ ሲደርስ ሳምንት ሲቀጠል ወር ቆየው። ስንት ስራ ታስቡ ለሳምንት እመጣለሁ ብለህ? አዎ። ወሩ ሲያልቅ ደግሞ እኔ ከመሰለኝ ዝም ብሎ መወሰን ነው። ባለቤቴም ለምን እዚህ አንመጣም ለምን አንመጣም ጠቅልለን እንገባለን ወሰንን። አሁን 4 ልጅ አለን እንግዲህ አመት ተኩል ፈጀ። ዝም ብሎ አይመጣማ። እዛም ህይወት አለ፣ እዚህ ደግሞ እንግዲህ ምንድን ነው የምሰራው? እዛ የሙያ ስራ ነው የምሰራው። እዚህ ምን ልሰራ ነው መጥቼ? ፋይናንስ የሚባል ነገር ሰንክማት ይገርማል። አወሳሰን ራሱ ይገርማል። እንዳልኩህ ደፋር ነኝ። ለመሰለኝ ነገር አልመለስም። እዛ የነበረ የሚያውቀን ሰው ሁሉ በትክክለኛ ያበድን ነው የመሰላቸው። እንግዲህ አስበው፣ ደርግ ወርዶ ገና ኢህአዴግ መባቱ ነው። ይህች ሀገር የት እንደምትሄድ አይታወቅም። እንዳልኩ ደግሞ እዛ የነበረኝ ኑሮ በቃ እንዴት ነው የአሜሪካን ሀገር የመጨረሻውን ኑሮ ነበር በፈረንጆች ደረጃ የምኖረው። ስራዬ ያ ስለነበረ እዚህ አሁን ይሄንን ማትቶ እዚህ የማይታወቅ ነገር ውስጥ ይገባል። ለሚያየው እብደት ይመስላል፣ ግን ዞሮ ዞሮ እንዳልኩ ሌላ ሰፊ ወሬ ነው። የህይወት አመለካከትህ ምንድን ነው ብትለኝ፣ ኦኬ ትርጉም የሚሰጥህ ነገር ምንድን ነው ብትለኝ፣ ባጭሩ የምነግርህ ያንን ህይወት ከትምህርት ቤት ጀምሮ ኢንቨስትመንት ባንኪንግ ማለት ዎል ስትሪት በቃ ኮሌጅ እዛ ሀገር የሚማር ሰው ሁሉ የሚመኘው በጣም ጥቂት ሰዎች የሚገቡበት፣ ከገባህበት ደግሞ አሜሪካን ሀገር ውስጥ ትልቁ ክፍያ ያለበት ስራ እሱ ነው። በቃ ሚሊዮኔር ነው የሚያደርገህ ሰርተህ። ማን ነው ያንን በቃ የሰው ሁሉ በዛው አንተ ሚሊዮኔር ነበርክ ማለት ነው? ወል ሚሊዮኔር ነበርኩ አልነበርኩም ማለት አልፈልግም፣ ግን ጥሩ ገቢ አለኝ። አሚን እንግዲህ ሎስ አንጀለስ ውስጥ ግቢያችን 8000 ሜትር ካሬ ነው። የእናንተ ብቻ? የግቢ ያንተ ግቢ 8000 ሜትር ካሬ፣ ቤቱ 2000 ሜትር ካሬ ነው። ያን ሰው ሁሉ
የህይወት መጨረሻ ብሎ ሲያስበው ሀብታም ሆኖ ህይወት ተሳክቶ ነው አይደል? አረኩት። ግን ያንንም ህይወት ሄጄበት አዲስ የምማረው ነገር የለም። ስራው ትንሽ ይለያያል እንጂ ያው አንድ ስራ ነው። እዚህ ስመጣ ግን ሌላ በቃ እንዴት ነው አድቨንቸር አየሁ አልኩ። ደስ የሚል በቃ ኤክሳይት የሚያደርግ ነገር። እኔ የትም ቦታ ሄጄ ሰርቼ መኖር ያቅተኛል ብዬ አላስብም። ታክሲ በነዳኔ ጉዳይ አይደለም። አሜሪካን ሀገር ስገባ የመጀመሪያ ስራዬ ሲኔማ ቤት ቲኬት ቆራጭ ነበርኩኝ። ከዛ ቀጥሎ ተሻሽዬ ጥበቃ ስራ ነበረኝ ሆስፒታል ውስጥ። ያው ዩኒፎርም ያለብሰዋል፣ ዱላ ይሰጡሃል፣ ሬዲዮ ይሰጥሃል፣ ጥበቃ ነው። ገብቶሃል? አሁንም ቢሆን ታክሲ በነዳ ስሜት አይሰጠኝም። ምንም በቃ ስራ ክቡር ነው፣ ችግር የለውም። ስለዚህ እኔ የምፈልገው የህይወትም ስሜት የሚሰጠኝ ነገር ገንዘብ አይደለም። ገንዘብ ቢሆን እዚህ ሀገር አልመጣም። ብዙ ሰው ይሳሳትና ለገንዘብ ይገዛል። እኔ ለገንዘብ ተገዝቼ አላውቅም። ማድረግ የምፈልገውን አደርጋለሁ። መኖር አያቅተኝም። የእንትን ፍላጎት አይቸውም አልፌዋለሁ። ትልቅ ቤት፣ ቆንጆ መኪና ወይ አርት፣ የቅንጦት ነገር የምገዛው ነገር የለኝም። እኔ ወጪ የለኝም። ምግብም ብዙ ወጪ አላወጣም። ልጆቹ ደግሞ በሙሉ አድገው እንትን ብለዋል። ዞሮ ዞሮ የኢትዮጵያ መምጣቱ ገንዘብ እዚህም ልሰራ እንደምችል አውቃለሁ። ግን አዲስ ህይወት ነው፣ አዲስ ኤክስፒሪየንስ ነው፣ አዲስ እውቀት ነው፣ አዲስ ማደግ ነው፣ አዲስ አድቨንቸር ነው። በቃ እንጂ ይሄ ዝርዝር እዚህ መጥቼ ገንዘብ ብሰራ ይሄን ብሰራ ነው መምጣት ወስኛለሁ። ከዛ በኋላ እዚህ መጥቼ መኖር የምችልበትን ነገር መፍጠር አያቅተኝም እንጂ መጀመሪያ ወደዚህ ለመምጣት ስታስቡ ምን እንደምሰራ ፕላን አድርጋችኋል? እዚህ ለመምጣት አላሰብንም። እዚህ ሆነን ወሰንን። ከዛ በኋላ እሺ ቆይ ከመጣን አይቀር ምን እንስራ ነው። ያው ዞሮ ዞሮ የራስ ስራ መፍጠር አለብህ። ከዛ በፊት የራሴን ስራ ሰርቼ አላውቅም። ፕሮፌሽናል ስራ አለኝ። ፕሮፌሽናል ስራ ሰራለሁ፣ እኖራለሁ። እዚህ ግን ያ ስለሌለ በግድ የራሴ ኢንቨስትመንት ወደ ምን ልግባ እንዴት ላርግ በሚል በቃ 1 ዓመት ተኩል በየ2 ወሩ ለ1 ሳምንት መጣ ነበር። አንዳንዴ በ6 ሳምንት መጣለው። ጥናቶች አስጠናለው፣ ብዙ ነገር ያለው 1 ሳምንት ውስጥ ብቻ ብዙ ነገር ሰርቼ እሄዳለሁ። 1 ዓመት ተኩል ፈጀብኝ እዚህም መሰረት ለመጣል እዛ ያለውንም ደግሞ ለማቆም ደግሞ ሳቆም ቁርጥ ነው። አንድ እግር ትቼ አልመጣሁም። ቆርጬው በቃ ዘልዬ ነው የገባሁት።